እብጠትና መሃንነት የሰውነት መቆጣት መሃንነት ያስከትላል? አዎን፣ እብጠት ለወንድና ለሴት ልጅ መካንነት ከሚያስከትሉት ወሳኝ ምክንያቶች አንዱ ነው። ረዘም ያለ ወይም ስር የሰደደ እብጠት የመራቢያ ሂደትን ይረብሸዋል፣ የወንድ የዘር ፍሬን ጥራት ይጎዳል፣ የወር አበባ ዑደትን ያበላሻል፣ መትከልን ይከላከላል እና እንደ ኤንዶሜትሪዮሲስ ያሉ ሁኔታዎችን ይጨምራል። እብጠት በሴት እና ወንድ መሃንነት ላይ ያለው ተጽዕኖ የመራቢያ ትራክት እብጠት በማህፀን በር ጫፍ ወይም በኦሪየርስ ውስጥ የሚከሰት እብጠት የእንቁላልን ጥራትና የመትከል ሂደትን ሊረብሽ ይችላል። ኢንዶሜትሪዮሲስ ከማህፀን ውጭ ያለው መደበኛ ያልሆነ የቲሹ እድገት እብጠት ቧንቧ መዘጋት እና የዳሌ ጠባሳ ያስከትላል፣ ይህም ወደ መሃንነት ይዳርጋል። የፔልቪክ ኢንፍላማቶሪ በሽታ ፔድ ኢንፌክሽኖች የማህፀን ቱቦዎችን ጠባሳ ሊያስከትሉ ይችላሉ፣ የመራባት እድገትን ያግዳሉ። የስርዓተ ፆታ እብጠት የተንሰራፋው እብጠት የመራቢያ አካላትን እና ዝቅተኛ የመውለድ ችሎታን ሊጎዳ ይችላል። ጸረ እብጠት አመጋገቦች እነዚህ አመጋገቦች የመራባትን፣ የወንድ የዘር ፍሬ ጤናንና የኤሊፍ ስኬትን ሊያሳድጉ ይችላሉ። በወንዶች ላይ የመራቢያ ትራክት እብጠት በኤፒዲዲሚስ በቆለጥና በሴሚናል ቬሲሴል ውስጥ የሚከሰት ኢንፌክሽን የወንድ የዘር ፍሬን ጥራትና እንቅስቃሴን ሊጎዳ ይችላል። ወሽደቴሌ ውጥረት እብጠት በወንድ የዘር ፍሬ ውስጥ የኦክሳይድ ጭንቀትን ይጨምራል፣ የወንድ የዘር ፍሬን ይጎዳል። የወንድ የዘር ፍሬ ዲኤንኤ ጉዳት እብጠት ወደ ስፐርም ዲኤንኤ መጎዳትና ማዳበሪያን ሊጎዳ ይችላል። እብጠት እና ሌሎች የመራቢያ ጉዳዮች የመትከል አለመሳካት የማህፀን እብጠት ጽንሱን መትከልን ሊገድብ ይችላል። የጽንስ መጨንገፍ እብጠት የጽንስ መጨንገፍ አደጋን ከፍ ሊያደርግ ይችላል። ያለ ጊዜው ኦቫሪያን አለመሳካት እብጠት ከ40 ዓመት በፊት ቀደም ብሎ የማህፀን መዘጋት ሊያስከትል ይችላል። ፒሲኦኤስ እብጠት በፒሲኦኤስ ጅምር እና እድገት ላይ ሚና ሊጫወት ይችላል። እብጠትን እንዴት ማስተዳደር እና የመራባትን ማሻሻል? ጸረ ብግነት አመጋገብ በአንቲኦክሲደንትስ ኦሜጋ 3 እና ፕሮቢዮቲክስ የበለጸጉ ምግቦችን ይመገቡ። ኢንፌክሽኖችን ማከም የመራቢያ ትራክት ኢንፌክሽኖችን በፍጥነት ይድረሱ። የኦክሳይድ ውጥረትን ይቀንሱ፣ ጸረ ኦክሲዳንቶችን ይጠቀሙ እና የወንድ የዘር ፍሬን ለመከላከል ጭንቀትን ይቆጣጠሩ። ጤናማ የአኗኗር ዘይቤ ንቁ ሆነው ይቆዩ፣ ክብደትዎን ይጠብቁ እና ማጨስን እና አልኮልን ያስወግዱ። የዶክተር እርዳታ መቼ መፈለግ እንዳለበት ከ35 ዓመት በታች ከሆኑ እና ከ1 ዓመት መደበኛ የግብረ ሥጋ ግንኙነት በኋላ ካልተጸነሱ እና ወይም ካልተጸነሱ የመራባት ስፔሻሊስት እርዳታ ይጠይቁ እና እብጠትን ያክሙ።